እሺ የትምህርቱ ዝርዝር ይዘት ይላል። አንደኛ፣ በትንቢተ ሐጌ የተጠቀሱ አበይት ነጥቦች። ነቢዩ ሐጌ መልእክቱን ያስተላለፈው በአራት አጫጭር ስብከቶች ሲሆን ዋና ዋና ነጥቦቹን የሚከተሉት ናቸው። ቅድሚያ ለእግዚአብሔር። ሕዝቡ የራሳቸውን ቤት በመስራት ተጠምደው የፈረሰውን ቤተ መቅደስ ችላ ማለታቸውን ይወቅሳል። ለእናንተ ቤቶቻችሁን ለመስራት ጊዜው ነውን? በማለት ይሞግታል። ልባችሁን በመንገዳችሁ ላይ አድርጉ። ይህ ሐረግ በመጽሐፍ ውስጥ ተደጋግሞ ይገኛል። ሕዝቡ ለምን ድካማቸው ፍሬ እንዳላፈራ ቆም ብለው ራሳቸው እንዲመረምሩ ይጠይቃል። የእግዚአብሔር አብሮነትና በረከት። ሕዝቡ መስራት ሲጀምሩ እኔ ከእናንተ ጋር ነኝ የሚል የተስፋ ቃል ሰጥቷቸዋል። ይህም ድካማቸው በረከት እንዲኖረው የሚያደርገው የእግዚአብሔር መገኘት መሆኑን ያሳያል። የመቅደሱ ክብር። የዚህ የኋለኛው ቤት ክብር ከፊተኛው ይበልጣል በማለት የስጋዊ ሕንፃ ማማር ብቻ ሳይሆን የመሲሁ ወይንም የክርስቶስ መምጣት ቤቱን ይበልጥ ክቡር እንዲሆን እንደሚያደርገው ይተነብያል። በአገልግሎቱ ያጋጠመው ፈተና። ነቢዩ ሐጌ አገልግሎቱን የጀመረው ሕዝቡ በተስፋ መቁረጥና በግድ የለሽነት ውስጥ በነበሩበት ወቅት ነው። ዋና ዋና ፈተናዎቹ የሕዝቡ ቸልተኝነት፣ ገና ጊዜው አልደረሰም የሚል ሰበብ በማቅረብ መንፈሳዊ ስራን ያዘገዩ ነበር። ቁሳዊ ፍላጎቶች፣ ሕዝቡ ከምርኮ የተመለሱት ለኑሮ ስለነበር ከእምነት ይልቅ ለሆዳቸውና ለቤታቸው ይጨነቁ ነበረ። የውጭ ተጽዕኖ፣ በወቅቱ የነበሩ አህዛብ ወይንም ሳምራውያን ግንባታውን ለማደናቀፍ ይጥሩ ስለነበር ሕዝቡ በፍርሃት ውስጥ ነበረ። ሶስተኛ፣ የነቢዩ ፍጻሜና የነበረበት ዘመን። ነቢዩ ሐጌ የነቢዩ ዘካርያስ ዘመን ሰው ነው። ትንቢት የተናገረው በፋርስ ንጉሥ በዳሪዮስ ሁለተኛ ዓመት በ520 ዓመተ ዓለም ነው። ፍጻሜው። ነቢዩ ሐጌ አገልግሎቱን በታማኝነት ከፈጸመ በኋላ በሰላም አርፏል። ጻድቁ ነቢይ በታኅሳስ 20 ቀን እንደሚታሰብ የቤተ ክርስቲያን ታሪክ ወይንም ስንክሳር ያስረዳል። ዕድሜውም 70 ዓመት ገደማ እንደነበር ይገመታል። ከትንቢተ ሐጌ የምንማራቸው 4 አበይት ጉዳዮች። የስራ ቅደም ተከተል። የእግዚአብሔርን መንግስት ካላስቀደምን ሌላው የምንደክምለት ነገር ሁሉ ትርጉም እንደማይኖረው። የበረከት ምንጭ እግዚአብሔር ነው። ብዙ ዘርተን ጥቂት የምናጭደው እግዚአብሔር በድካማችን ላይ ካልባረከው መሆኑን። በንስሐ መመለስ።